ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ በፍቺ ጊዜ የቀበሌ ቤት የመኖሪያ መብት ለማን እንደሚሰጥ የምናይ ይሆናል ማለት ነው። እንግዲህ ከቀበሌ ቤት ውጭ በግል ቤቶች ላይ ትዳር ሲፈርስ ንብረት ክፍል ይደረጋል። ይሄ ንብረት ክፍል እንግዲህ ያለው ንብረት ወይም ያለው ቤት በፍርድ ቤት ቀርቦ የግል መሆኑ እስካልተመዘገበ ድረስ የንብረት ክፍፍሉ በባልና ሚስት መካከል እኩል ይከፈላል ማለት ነው። ነገር ግን ይህ ቤት የቀበሌ በሆነ ጊዜ ከዚህ በተለየ የህግ አካሄድ አለው። ይህም እንግዲህ በመመሪያ ቁጥር 140/2015 የተባለ መመሪያ አለ። በዚህ መሰረት የምናይ ይሆናል ማለት ነው። እንግዲህ በኢትዮጵያ የከተማ መሬትና መኖሪያ ፖሊሲ ውስጥ የቀበሌ ቤቶች ልዩ ህጋዊ አቀማመጥ አላቸው። እነዚህ ቤቶች የግል ንብረት ሳይሆኑ የመንግስት ንብረቶች ናቸው። ግለሰቦችም እንግዲህ የሚያገኙት መብት የመኖሪያ መብት ብቻ ነው ማለት ነው እንጂ የባለቤትነት መብት አይደለም። ስለዚህ ይህ ሁኔታ በፍቺ ጊዜ የቤት አወሳሰንን ከየትኛውም የግል ንብረት ክፍፍል በተለየ ሁኔታ ነው የሚከፋፍሉት ማለት ነው። ስለዚህ ይህ ቪዲዮ በፍቺ ጊዜ በቀበሌ ቤት ላይ የሚነሱ ህጋዊ ጥያቄዎችን በመመሪያ ቁጥር 140/2015 አንቀጽ 43 መሰረት የሚመልስ ይሆናል ማለት ነው። እንግዲህ የቀበሌ ቤት ህጋዊ ባህሪያትን ስናይ የቀበሌ ቤት የመንግስት ንብረት ስለሆነ ባልና ሚስት በጋብቻ ወቅት በተከራይነት የሚጠቀሙበት ብቻ ነው ማለት ነው። ስለዚህ ባልና ሚስት እስካሉ ድረስ በተከራይነት የሚጠቀሙበት ነው እንጂ የግል ቤት አይደለም። ስለዚህ ቤቱ እንደ ንብረት አይከፋፈልም ማለት ነው። የሚከፋፈልበት ሁኔታ አለ። የሚከፈል ከሆነ እሱን እናያለን። የሚሆነው ምንድነው? እንግዲህ የመኖሪያ መብት ማን እንደሚቀጥል መወሰን ነው ማለት ነው። ስለዚህ ቤቱ ሊከፋፈል የሚችል በሆነ ጊዜ ፍቺው በፍርድ ቤት ውሳኔ ከተፈጸመ በኋላ አንድ ወገን ቤቱን ተካፍሎ ለመኖር ጥያቄ ካቀረበ በኋላ ቤቱም በአካላዊና ቴክኒካል መሰረት ሊከፈል የሚችል ከሆነና ቤቱን በሁለት ክፍል በመመደብ ለምሳሌ ለሃና ለለ በስምምነት ወይም በዕጣ እንዲሰጥ ይደረጋል ማለት ነው። እንግዲህ ቤቱ ሊከፋፈል የማይችል በሆነ ጊዜ በዚህ አንቀጽ ንዑስ አንቀጽ 2 መሰረት የህፃናት መብት ቅድሚያ ይሰጣል ማለት ነው። ወይም ቤስት ኢንተረስት ኦፍ ዘ ቻይልድ በሚለው መርህ ህገ መንግስቱ ላይም በተቀመጠው መርህ መሰረት ቅድሚያ ለህፃናት ይሰጣል ማለት ነው። ስለዚህ ቤቱ ሊከፋፈል ካልቻለ የመኖሪያ ቤቱ ለማን ይሰጣል ማለት ነው? ልጁን በተግባር ለሚያሳድገው ወገን ይሰጣል ማለት ነው። ስለዚህ ልጁን በተግባር እያሳደገች ያለችው ሚስቲቱ ከሆነች ይህ ቤት ማይከፋፈል ከሆነ ለማን ይሰጣል ማለት ነው? ለሚስቲቱ ይሰጣል ማለት ነው። ነገር ግን ሁለቱም ባልና ሚስቶች ልጁን እያሳደጉ ከሆነ ምን ይሆናል ወደሚለው ስንሄድ በዚሁ አንቀጽ ንዑስ አንቀጽ 3 መሰረት ሁለቱም ወላጆች ልጆቻቸውን በጋራ የሚያሳድጉ ከሆነ የመኖሪያ ቤቱ በቅድሚያ ለማን ይሰጠዋል? ለሚስት ይሰጣታል ማለት ነው። ለሚስቲቱ ይሰጣታል ማለት ነው። ይህም የተመሰረተው እንግዲህ በሴቶች ላይ ያለ ማህበራዊና ኢኮኖሚያዊ ተጋላጭነትን መሰረት በማድረግ እንዲሁም ደግሞ በህፃናት እንክብካቤ ውስጥ የሴቶችን ተግባራዊ ሚና መሰረት በማድረግ የተደረገ ነው ማለት ነው። ስለዚህ ሲጠቃለል ምንድን ነው እንግዲህ በፍቺ ጊዜ የቀበሌ ቤት አወሳሰን የንብረት ክፍፍል ሳይሆን የመኖሪያ ቤት መብት ነው ማለት ነው። በዚህ ቪዲዮ እንግዲህ ምን አየን ማለት ነው? አንደኛ ቤቱ የሚከፋፈል ከሆነ ባልና ሚስት ይከፋፈሉታል። ነገር ግን የማይከፋፈል ከሆነ ምን ይሆናል? የህፃናትን መብት ለማስጠበቅ ሲባል ህፃናትን በተግባር እያሳደገ ላለው ይሰጣል ማለት ነው። እንዲሁም ደግሞ ባልና ሚስቱ ህፃናትን በጋራ እያሳደጉ ከሆነ እንግዲህ ምን ይሆናል ማለት ነው? በሴቶች ላይ ያለን ማህበራዊና ኢኮኖሚያዊ ጫና ግምት ውስጥ በማስገባት ለሴት ይሰጣል ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር እንግዲህ ይህን ይመስላል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለምታውቋቸው ሸር አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።